ዛሬ በዋነኝነት የመጣሁበት ዋነኛ ምክንያት ምንድነው? በመጀመሪያ ደረጃ ስም በማጥፋት ወንጀል ከሰናችኋል። በሁለተኛ ደረጃ ደግሞ ራሳችሁ በቀጠራችሁት ቀን ራሳችሁ ፖሊስ ጣቢያ ባለመገኘታችሁ እዛው ፖሊስ ጣቢያው ራሱ ክስ መስርቶባችኋልና ለሶስታችሁም ይሄንን ወረቀት አድርስ ተብለን ነው የመጣ ነው። ይሄንን ወረቀት ያዘው መጀመሪያ እኮ ላንቺ ነው ወረቀቱ እኮ ያዘው፣ ችግር የለውም። እኔ እኮ ወረቀቱን በኋላ መስጠት ትችላለህ። ገባ እኮ እኛ አሁን የጠራናችሁ ግን ከእናንተ ጋር ለመጨቃጨቅ ለመከራከር ምናምን አይደለም። በካሜራ ፊት ነው በቀደም መከሰሳችንን ወረቀት ይዛችሁ የመጣችሁት። ስለዚህ አሁን ከእናንተ ምን እንደምንፈልገው ለጭቅጭቅ ሳይሆን የጠራናችሁ ወረቀቱን ይዛችሁ መሄድ ትችላላችሁ። አንብቡት፣ ቤት ገብታችሁ ያዥሩታ። እሺ ያዥሩ። ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ ዛሬ ከቡዜም ከሄርሜም ጋር ሆነን መተናል። አንዳንድ ጊዜ ነገሮች ተገላቢጦች ይሆናሉና በመጀመሪያ ሰላም ይበሏችሁና ዛሬ ወደ መጣንበት ጉዳይ እንገባለን። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን አለን። ያው ጉዳዩን ግልጽ ነው፣ ታዩታላችሁ፣ እያያችሁትም ነው። ልክ ያልሆነ ነገር ተደርጓል። ይሄ ነገር ዝምታችን ነው ብዙ ነገሮችን እያስከተለብን ያለው። ከእንግዲህ ግን ዝም አንልም። ሰላም ውድ ቤተሰቦች እንዴት ናችሁ? ያው እንግዲህ ትናንትና የተፈጠረውን ነገር አይታችኋል። በዛ ሀሳብ ተንተርሰን ነው ወደዚህ የመጣ ነውና ያለውን ነገር ያው አብሽ አስረዳችሁ። ምን አለ መሰላችሁ ቤተሰቦች፣ አንዳንድ ጊዜ ከሳሽ ተከሳሽ ይሆናል እና ኦልሬዲ እኛ ተከሰን ነበረ። መጠሪያ ወረቀት መጥቶልን ነበር። እኛ በቀናችን በተቀጠርነው ሰዓት ሄደን ፖሊስ ጣቢያ ቁጭ ብለን መልስ ሰጥተን በድጋሚ እነሱን በስም በማጥፋት ትክክለኛ ያልሆነ መረጃ በመያዝ ስም በማጥፋት ወንጀልና በተቀጠርነው ቀን ደግሞ ባለመገኘታቸው እንግዲህ 3 ቀንም ይሁን 5 ቀንም 11 ሳምንትም ወርም ይታሰሩ እኛ የሚያገባን ነገር የለም። ብቻ ከኛ የሚጠበቀው ምንድነው? ይህንን መልእክት ማድረስ ይሆናል ማለት ነው። በክብር እንደዚህ አሽገን እንዳመጣንላቸው በክብር ይዘውት ይሄዳሉ ማለት ነው። ቤተሰቦቻችን ሩታንም ኤፍሬምንም ገነትንም ጨምሮ ለምን የዚህ ነገር ተባባሪ ስለሆነች ገነትንም ጨምሮ ዛሬ ይገባሉ ማለት ነው። እና ይሄንን ማድረግ ነው ያልፈለግም። ያው ክፉ ላይ የሚሰራብህ ክፉ መመለስ ተገቢ ባይሆንም አንዳንድ ሰው ግን ዝምታችሁን እንደ ሞኝነት እንደ በግ አድርገው ይቆጥሩታልና እኛ ግን ይሄን ያህል ሞኝ ሆነንም አይደለም፣ ነገሮችን በማስተዋል እየተንቀሳቀስን ስለነበረ ነው ዝም ያልነው የነበረውና አሁን ግን ከዚህ በኋላ ምንም ዝም የምንልበት ምክንያት አይኖርም። የኛ ዝምታ ሞኝነት ከመሰላቸው ከዚህ በኋላ እኛም አናዳምጥም ማለት ነው። ስለዚህ ቤተሰቦቻችን ዛሬ ቀጥረናቸዋል፣ ይመጣሉ። በዚህ ነገር ቡዜ ተከሳሽ ሆና ነበር፣ ሄርሚ፣ እኔ ሶስታችንም ማለት ነው በማናውቀው ጉዳይ ምንም ራሳቸው በተነጋግረው በሰሩት ድራማ እኛ ተከሳሽ ሆነን ነበርና እነሱ ቅዳቸው ቢሳካላቸውማ እኛን ለማሳሰር ትክክለኛ ባልሆነ መረጃ እኛን ማይሆን ነገር ውስጥ ለመክተት ነበር። ሲነቃባቸው ግን ነገሩን ወደ ገነት ቀይረው እንግዲህ የተፈጠረውን አይታችኋል ብዬ አስባለሁ። መርገም አይጠበቅብንምና ቡዜም በጣም ተሰምቷታል፣ ከፍቷታል። ያን ስሜቷን እንግዲህ አይ መጀመሪያ ምን የሆነ ባልሆነ ነገር ላይ ለምን የሰው ልጅ እንደዚህ ያደርጋል? ሩታ እስከመች ነው እንደዚህ የምትሆነው እያልኩኝ ነበር። ምክንያቱም እኔ ጋር እንደሌለ እንደማላደርገው እያወቀች የግድ ሄደን ብቻ ስለጠየቅናት እንደዚህ እርምጃ መራመድ እኔ ምን እንደሚገርመኝ ታውቃለህ አብርሽ? ብዙ ጊዜ እየተናገርኩኝ ነው። በዚህ መሀል ግን እውነታ የሆነ ነገር ሆኖ ይሄ ልጅ የሆነ ነገር ቢደርስበት እኛም ተጎጂ ነን እኮ። ግን በሷ ውሸትና የሆነ ነገር ምክንያት በመሀል ቤት የሚጎዳው ልጁ ነው። ያንን ነገር ለምን እንዳደረገች ለኔም ግራ ገብቶኛል። በጣም ነው ያዘንኩትኝ። ምክንያቱም መደረግ የሌለበት ነገር ነው ያደረጉት ማለት ነው። እኔ ጋር የሌለ ያወቀች ሄርሜላ ጋር አንተ ጋር ከመል አንተ እንደዚህ ትሆናለህ። ሲጀምር ሊጠፍቶ እኔ እንደዚህ ዝም ብዬ እቀመጣለሁ እንዴ? ግን በምን እንመናት? ከዚህ በፊት ካደረገችው አንፃር እንዴት እንመናት? ያ ነገር ነው እንደዚህ ያደረገን ማለት ነው። እና ገነትስ ብትሆን ትልቅ ሰው ናት። እንዴት እንደዚህ አይነት ነገር እኔ ደግሞ የሷ ፈጣጣነት ደግሞ ምን ያውን እኔ ገነት በጣም ማከብራት ሰው ነች። ግን በዚህ ልክ ደግሞ እንደዚህ መሆኗ በጣም ነው የገረመኝ። የፈለገ እንትን ቢሆን እንዲያውም እሷ የማይሆን መስመር ላይ ስትገኝ ተቆጥታ ታይ ልክ አይደለሽም ህይወትሽን ኑሪ እንደማለትና እንደመምከር እንደገና እሷም ተሳታፊ ሆነ ከሷ ጋር እንደዚህ ነው ገለመሌ ትላለች እንዴ? ያ ነገር በጣም ነው የተሰማኝ። ከዛ ባለፈ ደግሞ ነገሮችን ቆምላችሁ አስባችሁ ከሆነ እኛን ለማስጠቋር የሆነ ልዑሌ እንደዚህ ሆኖ እንዴት አባትየው እንደዚህ ትቆማለክ ምናምን እያሉ ነበርና
እኔም ሆነ አብርሃም በስትክክል ቆመን ነገሮችን እያወራን የነበረው። ቆይ መጥቶ ሄር ምንም ጭቅጭቅ አያስፈልግም። ወረቀቱን እንሰጣቸዋለን ይሄዳሉ ነው። እሺ እንዴት ነው? እሺ ሰላም ወገን፣ እንዴት ነሽ? ሰላም ነው። ደህና እግዚአብሔር ይመስገን። እንግዲህ ዛሬ ለምን እንደጠራናችሁ አውቃችኋል ብዬ አስባለሁ። አላወቅንም። ዛሬ የጠራናችሁ ምክንያት በመጀመሪያ ደረጃ ትናንትና ተገናኝተን ነበረ። ትናንትና ቀጠሮ ነበረን ፖሊስ ጣቢያ። ቀጠሯችን ላይ ግን መገኘት አልቻላችሁም እና ዛሬ በዋነኝነት የመጣሁበት ዋነኛ ምክንያት ምንድነው? በመጀመሪያ ደረጃ ስም በማጥፋት ወንጀል ከሰናችኋል። በሁለተኛ ደረጃ ደግሞ ራሳችሁ በቀጠራችሁት ቀን ራሳችሁ ፖሊስ ጣቢያ ባለመገኘታችሁ እዛው ፖሊስ ጣቢያው ራሱ ክስ መስርቶባችኋልና ለሶስታችሁም ይሄንን ወረቀት አድርስ ተብለን ነው የመጣ ነው። ይሄንን ወረቀት ያዘው መጀመሪያ እኮ ላንቺ ነው ወረቀቱ እኮ ያዘው። ችግር የለውም። እኔ እኮ ወረቀቱን በኋላ መስጠት ትችላለህ። ገባ እኮ እኛ አሁን የጠራናችሁ ግን ከእናንተ ጋር ለመጨቃጨቅ ለመከራከር ምናምን አይደለም። በካሜራ ፊት ነው በቀደም መከሰሳችንን ወረቀት ይዛችሁ የመጣችሁት። ስለዚህ አሁን ከእናንተ ምን እንደምንፈልገው ለጭቅጭቅ ሳይሆን የጠራናችሁ ወረቀቱን ይዛችሁ መሄድ ትችላላችሁ። አንዱ ቤት ገብታችሁ ያዥሩታ። እሺ ያዥሩ። ስለዚህ መሄድ ትችላላችሁ። በቃ ጨርሰናል። ግን አይ ምንድነው ታውቃለህ? በመነጋገር ነው ማንኛውም ነገር የሚፈታው። እኛ ተነጋግረን ያለው ነገር እንነጋገር ነው ያልኳችሁ። ግን ይቅርታ አድርጊልንና አሁን እኛ የምናወራውም ካንቺ ጋር ምንም አይነት ነገር የለም። ስለዚህ በሰላም ሄዱልን፣ መሄድ ትችላላችሁ። ግን እናመሰግናለን ለማውራትም ስለፈለጋችሁ ለኛም ያላችሁን ሪስፔክት በዚሁ አጋጣሚ ሳናከብር አልቀረንም። ስለዚህ መሄድ ትችላላችሁ። ከዚህ በኋላ የሚያገናኘን ነገር አይኖርም። ኦሬዲ ወረቀቱን ገብታችሁ ስታነቡት ራሱን የቻለ መልእክት ስላለው መሄድ ትችላላችሁ አይደል? ቡዚ እነሱ እኮ መከሰስ አይጠበቅባቸውም። ከተከሰስኩኝም እኔ ነኝ መከሰስ ያለብኝ። ገብቶሃል አይደል? አሁን ይሄ የሶስታችሁም ጉዳይ ነው አይደል? እኮ የሶስታችሁም ጉዳይ ነው። የሶስታችን ጉዳይ ነው። ግን ሰምታውቀው ነገር የለም እዚህ ጋር ገባህ አይደል? ቡዚ ነገር እሷ እንዳንተ ነው የሆነችው አይደል? ምን ማለት ነው? እንዳንተ ነው ማለት እኔ ልጠይቅሽ ገኒ ንገሪኝ። እሷ እጇ የለባትም የምትይ ከሆነ እኔ ብቻ ነኝ እኔ እንደዚህ ያደረኩት የምትይ የሚያሳምንን ይመስልሻል? ቆይ አንቺ ይሄ ሁሉ ጊዜ ሚዲያ ላይ እየወጣች እውነት ነው ብለሽ የምታስቢ ከሆነ እየወጣች ሚዲያ ላይ ልጄ ጠፍቶብኛል ብላ እርር ብላ ስታለቅስ ስታይ እንዴት አታወሪያትም? እንዴትስ እኛን ያሳምነን? ቆይ አንቺ ቤተሰቧ ሆነሽ ዝም አልሽ? እንደዛ ስትጮው እንደዛ ስታለቅስ እያየሽ ዝም አልሽ? እሷ አታውቅም ብለን እንዴት እንመን? አንቺ ስታስቢው እስቲ እውነታውን ለኛ አስረጅን ይመስልሻል? አንቺ እንደዛ ስታለቅስ እኔ እሷ የምታውቅ ቢሆን እንደዛ ትሆናለች? እንደዛ አትሆንም። አንቺ ያልባይኖርበት እንዴት ዝምት ያለሽ? እኔ ዝም ያልኩበት ምክንያት አለኝ የራሴ። ገብቶሻል አይደል? የራሴ ዝም ያልኩበት ምክንያት አለኝ። አንደኛ ማራቅ ፈለኩኝ ከሁላችሁም ጋር ገብቶሻል። ከኛ ጋር አይደለም እኮ ነው እያወራሁሽ ያለሁት። እሷ እንደዛ ስትሆን እንዴት አስቻለሽና ዝም አልሽ? እኔ ይሄ አያሳምነኝም። የሁለታችሁ ምክር መሆኑን ነው እኔ የሚታየኝ። ከሌለችበት ማለት አይሆንማ እንዴ? ቡዜ ልክ ነሽ ገኒዬ። ማለት ሁሉም ሰው እንደዛ ነው ሊረዳ የሚችለው ገባሽ አይደለ? ሲቀጥል ደግሞ እናንተ እንደዛ ስለተረዳችሁ እውነታው ያ ነው ማለት አይደለም። ገባሽ? እዛች ጋራ እኔ በታሪክ ልጄ እንደዛ ሆኖ ልጄ ከጉያዬ ጠፍቷል ብዬ እያሰብኩኝና እያመንኩኝ እሷ ጋር እንደሆነ ባቅ አንደኛ ነገር ወደ ክስ መሄድበት ምንም አይነት አጋጣሚ የለም። ይሄንን ነው በደንብ ልትገነዘቡ የሚገባው። ቡዜ በደንብ ማወቅ ያለብሽ ነገር ይሄ ነው። እንዴት ነው እኔ እሷ ጋር እንደሆነ እያወቅኩኝ ሊና እያወቀ አሁን ምን እንድናደርግላችሁ ነው ፍላጎታችሁ? ምንም እንድታረጉልኝ ፈልጋለሁ። በቃ እኛ ጨርሰናል። ሄዱ ምንም እንድታረጉልኝ ፈልጋለሁ። የራሳችን ፕሮግራም አለን። ይኖራችሁ ግን ደግሞ የጠየቀችን ጥያቄ አለ አይደል? ለጥያቄዋ መልስ መስጠት አለብን። ገባ አይደል? አትጠይቃችሁም ከዚህ በኋላ በቃ ቡዜ ለጥያቄዋ መልስ መስጠት አለብን። በቃ መልስ ሰተን ማውራት ያለብን ነገር አሁን በቃ መከራከር አይጠበቅባችሁም እኮ። ተከራከርኩ አይደለም አንተ ክርክር የመሰለ ሐሳቡን ጠየቀችኝ አይደል? መናገር ያለብኝ ነገር ኢትስ ኦኬ እንሄዳለን። አንተ ነገር ነገር ፈልጋለሁ አንተ ብትሆን እዚች ጋር ህግ መጫወቻም ሆነ መጨማለቂያ ነገር አይደለም። ልጄ ጠፍቶብኛል ብዬ በትላንትናው እንደዚህ አይነት ሐሳብ ተነስቶ በማግስቱ ልጄ ሲጠፋ ማንንም ልጠረጥር አልችልም። ምክንያቱም ከዚህ ቀደምም የተደረገ ነገር ስለሆነ ልጄም ከመጥፋቱ አንድ ቀን በፊት ቡዜ መታ በጣም ተጨቃጭቀን አስፈራርታኛለች። ኢቭን ገባ
በጣም ብዙ ነገር ተፈጥሯል። ሰው ከሷ ውጪ ማን ነው ሊጠረጥር የምችለው? ይሄን ነገር ማሰብ ይኖርብሃል በመጀመሪያ ደረጃ። እርግጠኛ መሆን መቻል ደግሞ መጀመሪያ ማለት ነው። ይሄ አይደለም ምን መጠራጠር ህግም የሚጠራጠረው ነገር ነው። እንደ እውነቱ እንሂድ ከተባለ ማለት ነው ከዚህ በፊት በልጄ ጉዳይ ላይ እንደዚህ አይነት ነገር ተፈጥሮ ያውቃል። በልጄ ጉዳይ ተካሰን እናውቃለን። ልጄ ከኔ ጋር ጠፍቶ አንተ ጋር ሆኖ ደብቀህብኝ ስልክህን አጥፍተህ ምናምን ይሄ ነገር ተፈጥሮ ያውቃል። ገባ? ህግም ቢሆን ጸባለሽ ወይ ከማን ጋር ነው ጸብሽ? ከዚህ በፊት እንደዚህ አይነት ኬዝ ተፈጥሯል ወይ ብሎ ሊጠይቅ የሚችለው እንደዛ ነው። እኔ አለመክሰሴ ቢኖር ራሱ ጀስት ዝም ብዬ ልጄ ጠፍቷል ብዬ ለማመልከት እንኳን ቤት ጸባለሽ ከእንደዚህ አይነት ሰው ጋራ ጸባለሽ ከእንደዚህ አይነት ሰው ጋራ ተብሎ ይጠየቃል። ከዚህ በመቀጠል ደግሞ ትናንትና ምን ተፈጥሯል ብሎ የሚጠየቅ ነገር አለ። ምን እንድንተባበርሽ ነው? ዝም በል ማወቅ ያለብን አሁን ለኛ አይደለም ማሳወቅ ያለብሽ ሄደሽ አሳውቂ። በቃ እኛ እኮ ማሳወቅ ያለብን እናሳውቃለን። ጋኒ ሩታ ስሚ፣ ከዚህ በፊት እኔን እኮ ወስደሻል ነው ያልሽኝ። አይኔን እያየሽ ባልወሰድኩበት ከዚህ በፊት ታውቂያለሽ። ለአንቺ ብዬ እንዴት ትወስዳለህ ከጀርባዋ ብዬ ስከራከርልሽ ወስደሻል ግግም ብለሽ። ይሄ በራሱ ያስጠይቅሻል። እንደ እናት ጠፍቶብኛል ብለሽ የምታስቢ ይሄም እኮ ልጅ የኛም ቤተሰብ ነው። ማወቅ ያለብሽ ነገር አንቺ ከዚህ በፊት የምታደርጊያቸው ነገሮች እንዳትታመኝ ነው የሚያደርግሽ። ከዚህ በፊት ብዙ ነገር ብዬሻለሁ። የምር ይሄ ልጅ ጠፍቶ ከሆነ መሀል ላይ ተጎጂው ማን ነው? ህፃኑ ልጅ ነው። ስህተት አትስር፣ የማይመች ቦታ ላይ አትቁሚ። ይሄ ነገር ልክ አይደለም አለሽ። አሁን ዛሬ ላይ እሺ አላወቅኩም ብለሽ እንመንሽ። እሺ እንዴት ነው ልናምንሽ የምንችለው? ከዚህ በፊት ባደረግሽው ነገር እሺ አድርገል ጠይቅሽ። ልጄ በማግስቱ ሲጠፋ አንቺ ትናንትና ቤት የመጣሽ እንደዛ አይነቱ ካታ ተፈጥሮ ነበረ። ካንቺ ጋር በጣም ተጨቃጭቄ ነበረ። ማንን እንድጠረጥር ፈልገሽ ነበር ማለት እንዴት ማንን ላስብ እችላለሁ? ሲቀጥል ደግሞ ከዚህ በፊትም እንዲሁ ወንድምሽ ልጄን ወስዶብኝ በህግ ነው አይደል ያስመለስኩት። ማንን ላስብ እችላለሁ? ኖርማሊ በሆነሽ አስቢውና ሄርሜላንም ጠርጥረሻል እኮ ሄርሜላንም ጠርጥሬያታለሁ። ምክንያቱም ከዚህ በፊት በአንተ ሀሳብ ተስማምታ ልጁን ቤቷ ወስዳው ስለነበረ እሱም ብቻ አንዴም ሁለቴም ሶስቴም ቤታችሁ ስመጣ ስላልነበራችሁ ኦፍ ኮርስ ጠርጥሬያታለሁ። ማንም አይደለም አይን ሊያደርግ ይችላል ብዬ ቆይ እንዴት ገነት እንዴት ልትመጣልኝ ይችላልች እንዴ? ማለት አክስት ነች የተወሰደችው ተባለ ሶ ገነት ናት የሚል በፍጹም ሊመጣልኝ እንኳን አይችልም። ትናንትና እንደዚህ አይነት ነገር ተፈጥሮ ማንን ላስብ እችላለሁ? በእኔ ቦታውን አንተ ሪል አስበውና ማንን እንዳስብ ነው የምትጠብቀው? ሁላችሁም የምታስቡት ነገር ነው። ገባ አይደለ? ነገሮች ፖዚቲቭሊ ማሰብ ስላልፈለክ ነው። አፍሽን አለስለሰሽ ብትመጪን እኛ እናዳምጥሽ። ይኸውላችሁ በመጀመሪያ ይሄንን ነገር ሰማኝን ነገር ነው እያስረዳው ያለሁት። አላለሰለስኩም እዛ ህግ ጋር ሄደን ምን ነጋገረው ነገር ተነጋገሩ። እኛ ያገባንም በቃ ጨርሰናል። እኔ እንዳሰማውራት ፈልጋለሁ። በመጀመሪያ ዛሬውኑ ልዑል ነገ ጠፋል ይባል ይሄ ነገ ጠፋል ብላችሁ ነገሩን ለማሰብ ስትጀምሩ ትላንትናውኑ ቡዜ መታ ልጁን ሀያቱ ጋር ይደግ ስላለች እናንተ የሆነ ነገር አሰባችሁና በቃ እንደዚህ አይነት ነገር ብንል ነገ ላይ አመኔታ ይኖራል ብላችሁ ሁለታችሁም ተነጋግራችሁ አጋጣሚውን ተጠቀማችሁት። እና ቡዜ አስጨርሱኝ አንዴ አስጨርሱኝ። ቡዜ ትናንትና ስለመጣች በነጋታው ልዑል የጠፋ ቢባል እሷ ላይ ሞርጥ አመኔታ ይኖራል ብላችሁ አሰባችሁ። ነገር ሳይሳካ ደግሞ ሲቀር ጠረጥራት ነበር። ምክንያቱም እንደዚህ አድርጋ ነበር የሚለው ነገር አግባብ አይደለም። ሲጀመር ባልጠፋ ልጅ ራሳችሁ ሁለታችሁ ተመካክራችሁ ባሰባችሁት ነገር ላይ አሁን እኛን እንደዚህ አይነት ምክንያት ባሰጡን ተገቢ አንዴ ሆኗል አይደል? እሺ ብዙ ጊዜ ጥፋቶች ተከስተዋል። እውነት ነው። ይሄ ደግሞ የኔ ጥፋት ነው፣ የነሱም ጥፋት አይደለም። የሶስታችሁ ጥፋት ነው። አስተካክሉ። ፍቅርም አለች ከእናንተ ጋር የአራታችሁ ጥፋት ነው። ኧረ ፍቅር የምታውቀው ነገር የለም እዚህ ውስጥ አትክተት። አስጨርሰኝ እኮ እኔን። ፍቅርንም አትክተት፣ ይፋንም አትክተት፣ ዴቭንም አትክተቱት። እዚህ ውስጥ ዴቭም አለበት እያላችሁ ነው። ዴቭም የለበትም። እኔ ምንድን ነው ያልኩት? አረጋጋት ዴቭ እንጂ ያልኩት ልጁ እኔ ጋር ነው ብዬ ለዴቭ አልነገርኩትም። እኔ ዴቭ የሚያውቀው ነገር የለም፣ ፍቅር የምታውቀው ነገር የለም። ግን አረጋጓት ብዬ ነው እየላኩ የነበረው እና ለሷ ለምን አታስጨርሰኝም አብርሽ? እሷ የምታውቀው ነገር የለም እያልኩ ነው። ገብቶሃል አይደል? እኔ አረጋጓት ብዬ እንጂ ላኩት ልጁ እኔ ጋር ነው ብዬ ለነሱ የሚያውቁት ነገር የለም። እሺ አሁን የሚገርመኝ ነገር ምን እንደሆነ ታውቂያለሽ? የምትይዙትም ሰው አታውቁም፣ ምንም አትሉም። ለምን እንደዚህ እንደምታደርጉ አይገባኝም። አንቺ በተለይ እኔ ይሄንን አድርጌያለሁ ካች በጣም ነው ማዝነው። ገና እኔ ራሴ ነኝ ያደረኩት። በጣም ነው ማዝነው። እንዴት ታደርጊያለሽ? እንዴት ሳስቻለሽ አንቺ? ቆይ የምር እሺ እንበልሽ አይደለም አላመንኩም፣ ግን የምር ነው እሺ እንበል። እንዴት ነው አንቺ? ቆይ እንዴት አስችሎሽ ግን እንደዚህ ታደርጊያለሽ ስታስቢው? ይሄ ግን አይመስልማ። የማይመስል ነገር ለምን አትንገር ነው የሚባለው? አሁን አለፈ። እኔ የተሸወድኩበት ጊዜያቶች፣ አሁን ግን አልሸወድም። አሁን ምንድነው ነው ገን በመነጋገር እንፍታ እያልን ነው። አይሆንም የምትሉ ከሆነ ደግሞ እስኪ የፋ የምትለው ነገር ካለ ከሀሳብ ስጥ። ወይ ፋ
አይ መዳኔ ለማንተ የፈለጉት አንደኛ እዛ ሄደን መነጋገር ነው የፈለጉት። ምን መነጋገር እኮ አይደለም ተገባላችሁ ነው። ምንም መነጋገር የለውም። ገባምኛ ለምንድን ነው እንደዚህ ኦልሬዲ ያደረጋችሁ ነገር ያስገባችኋል። እኛ አንግባም እዛ ሄደን እንነጋገራለን። የሆነ ጥያቄ ጠይቁናል አይደል? ራሳችን እንመልሳለን። መግባትና ለመግባቱን ማስገባትና ለማስገባቱን ለነሱ ተውላችሁ። አንደኛ እሺ፣ አሁን ምንድን ነው? ሁለተኛ ነገር ደግሞ ማለት ነው እዚች ጋራ ምንም ያላስተዋላችሁት ነገር ምን እንደሆነ ታውቃለህ? እኔ እንደዛ አይነት ነገር አድርጌ መጥፎ እንደሆነ እያወቅኩኝ ህግን ነገር ሊጠይቀኝ እንደሚችል እያወቅኩኝ ልጄን ጥዬ እስር ቤት እንዴት ነው ልገባ የምችለው? ይሄን ራስ እኮ ማሰብ አልቻልኩም እኮ እኔ ልጄ ተለይቶ ከኔ እናንተ እንደምታስቡት ወደ አንተ መጥቶ ምናምን ልጄ እኔ እኮ ብዙ ነገር መሆንለት ለልጄ ስል ነው። ገባ? በጣም ብዙ መስዋዕትነት የምከፍለው ለልጄ ለመኖር ስል ነው። ግን እዚህ ጋር ልጄን ጥዬ እስር ቤት እንዴት እንድገባ ታስባለህ? ይሄንን ጥፋት ሰርቼ ነገ እኔን እንደሚያስጠይቀኝ እያወቅኩኝ ሊያሳስረኝ የሚችል ስራ እኔ ስሰራ ይሄንን ራሱ ማገናዘብ አልቻልኩም።